ዩቲዩብ ላይ እንግዲህ 200,000 ሊሞላ ትንሽ የቀረው ቤተሰብ ወይም ሰብስክራይበሮች አሉኝ። በወር እንግዲህ ከ5,000 እስከ 10,000 የሚያክል ሰብስክራይበር በወር አገኝ ነበረ እና ከ3 ዓመት በፊት ነው ዩቲዩብ መስራት ያቆምኩትኝ። ለምን ብዙ ሰው ጥያቄ አለው፣ ለምን አትመጭም፣ ለምን አትመለሽም ምናምን የሚሉ በጣም ብዙ ጥያቄዎች ነው የሚደርሰኝ በኮመንት ላይ እና ለምን አልመለስም? መጀመሪያ ያቆምኩትስ ለምንድን ነው? መጀመሪያ ያቆምኩት በጣም ጥሩ እየሰራው ነበር። በጣም ከብዙ ሰዎች ጋር የመተዋወቅ አጋጣሚዎችን አግኝቻለሁ። መልካም ቤተሰቦችን አግኝቼበታለሁ። በጣም ብዙ ነገር ነው በዩቲዩብ ያገኘሁትና ጥሩ ጎኑ ነው የሚያመዝነው። ግን ምንድነው ጊዜ ይወስዳል። እኔ ደግሞ ቤት ሆኜ ልጆቼን ማሳደግ ስለምፈልግ ጊዜ መስጠት ስለምፈልግ ከጊዜ ላይ በጣም ስለወሰደብኝ ነው ያቆምኩት የነበረው። ሌላ አንድ ተጨማሪ ምክንያት ደግሞ ቪዲዮ ስቀርጽ ረጅም ሰዓት ነው እንግዲህ የሚወስደው። የምትሰሩ ሰዎች ታውቁታላችሁና በዛ መሀል እግሬን ያመኛል። እግሬን ሲያመኝ ቫሪኮስ ቬን እንግዲህ ብዙ ሰው የሚያውቀው ይመስለኛል እና ያ በጣም ፔን ነበረው። በዛ መሀል በእነዚህ ተደራራቢ ነገሮች በቃ አቆምኩኝ። መመለስ ደግሞ ከባድ ነውና 2 ጎረምሳ ልጆችን ቤት ሆኜ ነው ማሳድገው። ማስተማር፣ መሄድ፣ መምጣት አለ። በዚህ መሀል አቆምኩኝ። ከዛ ደግሞ ከጥቂት ወራት በፊት ደግሞ የስኳር በደሜ ውስጥ ያለ ስኳር ከፍ እንዳለ ተነገረኝ። ያው ድካም ሲሰማኝ ቼክ ሳደርግ እሱንና ኮሌስትሮል፣ ያው እድሜም እየገፋ አይደል እና የተለመዱ ምግቦችን ይዤ መምጣት አልቻልኩም። በዚህ ምክንያት ወደ ዩቲዩብ መመለስም ብፈልግ፣ ምክንያቱም እኔም አልበላውም ምግብ ለሌላ ሰው ይዤ መምጣት ስላልፈለኩኝ ኪሎ መቀነስ ፈለኩ። የስኳር መጠኔን መቀነስ ፈለኩኝና አመጋገቤን በአጠቃላይ ነው ቀየርኩት። ይሄንን አመጋገብ ለ3 ወር ተጠቀምኩበት። ስኳሬም ተረጋጋ፣ ኪሎዬም ቀነሰ። ወደ 8 ኪሎ ደርሻለሁ አሁን የቀነስኩት እና ይሄንን አመጋገብ ወደ ዩቲዩብ ይዤው ልምጣ እዚህ ቲክቶክ ላይ ትፈልጋላችሁ? እስቲ አስተያየታችሁን ስጡኝ። አሁን ገና እንግዲህ እንደ አዲስ እየጀመርኩ ስለሆነ እናንተን አስተያየት ፈልጋለሁ። አመሰግናለሁ።